ሰላም ውድ አድማጮቼ ዛሬ በሁለተኛው ኤፒሶድ ተመልሰናል። ሁለተኛው ኤፒሶድ የሚሆነው የ12ኛ ክፍል ውጤትን ባመለከተ ነው። እንደሰማነው አሁኑ ሰኞ ወይም ማክሰኞ የ12ኛ ክፍል ውጤት ይፋ እንደሚሆን በተለያዩ ሚዲያዎች ሰምተናል። ስለዛም የዛሬ ሁለተኛው ኤፒሶድ የሚሆነው ስለ 12ኛ ክፍል ውጤት ባመለከተ ነው። አንዳንድ ነገሮችን ማለት ስለምፈልግ ነው በዚህ ዙሪያ። በመጀመሪያ በጣም ማለት የምፈልገው ነገር በመጀመሪያ እዚህ ድረስ ከህፃን ጀምራችሁ እስከ አዋቂነት ብዙ ውጤት ብዙ ነገሮችን አሳልፋችሁ እዚህ ድረስ መጣችኋልና ይሄ ራሱ አንዱ ትልቁ አቺቭመንት ነው። ሌላኛው በጣም ማለት የምፈልገው ነገር እንደሰማነው ከ500 ሺህ ተማሪዎች ውስጥ ወደ 70 ሺህ ተማሪ ብቻ እንዳለፈ ሰምተናል። which is ለኔ በጣም የሚገርም ነገር ነው። ለምን ሁሉም of course ሁሉም ማለት አይቻልም፣ ግን አንድ አይነት የትምህርት እድል ያገኙ ልጆች አሉ፣ ያላገኙ ልጆች አሉ። ስለዚህ ሁሉ ነገር ባንዴ ማስቀመጥ ይከብዳል። ግን ይሄን የሚያክል ውጤት መመዝገቡ እንደ ሀገር ደረጃ በጣም የሚገርም ነገር ነው ብዬ ነው የማስበው። እውነት ለመናገር ግን ዛሬ በጣም ምነግራችሁ ነገር ስለ ይሄ ውጤታችሁ እናንተን አይገልጽም። የእውነት ለመናገር ይሄ ከራሴ ኤክስፒሪየንስ ወይም ደግሞ ራሴ ካጠገቦቼ 12ኛ ክፍል ውጤት ስላልመጣ ብቻ ህይወታችሁ ሌላ ነገር ወይ በህይወት አይሳካልኝም፣ እኔ ለህይወት አልሆንኩም ብላችሁ ጥያቄ ውስጥ እንዳትገቡ አደራ። ማንም ሰው ሁሉም ሰው ዶክተር ሊሆን አይችልም፣ ሁሉም ሰው አርቲስት ሊሆን አይችልም፣ ሁሉም ሰው ፓይለት ሊሆን አይችልም። ሁሉም ሰው የተለያየ ድርሻ ሊኖሩ ይችላል። እንደሰማነው ከሆነ ከ500 ሺህ ወደ 70 ሺህ ተማሪ ብቻ ነው ያለፈው። ይህም በጣም ትልቅ ቁጥር ተማሪ አልመጣለትም ማለት ነው። ስለዛ ራሳችሁን በጣም ሬዲ ማድረግ አለባችሁ ብዬ ነው የማስበው። ኦፍኮርስ እንደ ኢትዮጵያዊነት በጣም ከቤተሰብ ጫና ሊመጣ ይችላል። ቤተሰብ አይቀበለውም፣ ብዙ ነገር ሊኖር ይችላል። ግን ይሄ ኢትዮጵያዊነታችን ነው። ምንም ማድረግ ወይም ደግሞ መቀየር የማንችለው በጣም የሚያሳዝን አንዱ ታሪካችን ነው። ስለዛ ይሄ ራሳችሁን ማጠንከር፣ ራሳችሁን ማበረታታት ወይም ደግሞ ለራሳችሁ የሆነ መፍትሄ መፈለግ ነው ያለባችሁ። አንድ ነገር እኔ እንደ መጨረሻዎቹ 20 ዓመታቶች እንዳለች ሰው አንድ ነገር ልነግራችሁ እፈልጋለሁ። ማናችንም ህይወት እስከ 18 ዓመታችን ያሰብነውን ነገር ወይም ያለምነውን ነገር በፈጽሞ እንደማይሆን ፈጽሞ ማለትም ይሄ 12ኛ ክፍል ከጨረስን በኋላ ዩኒቨርሲቲ ላይፍ የፍቅር ህይወት ምናምን ብለን የምናስበው ነገሮች እንዳለ እንዳሰብነው መቼም እንደማይሆን በቃ ላይፍ 18 ዓመት ላይ ይሄ የምናስባቸው ነገሮች እንዳለ ወይም እስከ 18 ዓመታችን ድረስ የምናስባቸው ነገሮች ልክ ዩኒቨርሲቲ አንድ እግራችን ከገባ ጀምሮ ላይፍ እንዳሰብነው አይሆንም፣ በፍጹም አይሆንም። ሁሉም ነገር በጣም ይለያል። የስራ ህይወታችን፣ የምናሳልፈው ህይወት፣ ሁሉም ነገር ይለያያል። ስለዛ ይሄ ደግሞ ለአንድ ወጣት ወይም ደግሞ ለአንድ 12ኛ ክፍል ተጨርሶ ለወጣ ሰው በጣም ከባድ ሊሆን ይችላል። ለምን እኛ የምናስበው ነገር አለ፣ የምናየው ነገር አለ። ስለዛ ያንን ነገር ለማሳካት ቀላል ይመስለናል፣ ቀላል አይደለም። በጣም ከባድ ነው። ስለዛ እባካችሁን አሁን ስለ ውጤቱ ማሰብ
ትታችሁ ወደፊት ነገ ቀጣይ ምን ልጀምር፣ ምን ሳረግ እኔ ጎበዝ ነኝ፣ እኔ እንደዚህ ብሰራ ያዋጣኛል ብለን ማሰብ ያለብን። አሁን ደግሞ ባለንበት ሰዓት ኢትዮጵያ ውስጥ በጣም ብዙ አይነት ስራ ወይም ደግሞ ይሄ ፒ2ፒ ወይም ደግሞ ፐርሰን ቱ ፐርሰን የምንለው አይነት ስራ በጣም እየበዛ ነው። ማለት አሁን ለምሳሌ አሁን አንድ ግለሰብ ቪዲዮ ኤዲተር ሊፈልግ ይችላል። አንድ ግለሰብ ፎቶ አንሺ ሊሆን ይችላል። በጣም ብዙ አይነት ኦፖርቹኒቲ አሉ። ከሱ መጀመር ነው፣ ከትንሽ መጀመር ነው። እራሳችሁን በቃ ስኪል መስጠት ነው ዋናው ነገር ብዬ ነው ማስበው። እንደ እኔ ወይም ደግሞ እንደ አቅራቢ ካሉ ሰዎች 12ኛ ክፍል ወይም ከ12ኛ ክፍል በኋላ ላጋጠሙን ህይወቶች በትንሹ ላጋራችሁ። እኛ ስንማር 12ኛ ክፍል ፈተና ከጨረስን በኋላ 12ኛ ክፍሎች ያው እንደ ማንኛውም ትምህርት ቤት የደረጃ ትምህርት ተማሪዎች አሉ፣ የደረጃ ያልሆኑ ተማሪዎች አሉ። ልክ 12ኛ ክፍል ጨርሰን ወይም ሁላችንም ከጨረስን በኋላ ያጋጠመን ነገር ወይም ደግሞ ያየነው ነገር ልንገራችሁ። እነዛ የደረጃ ተማሪዎች እንዳለ ኮምፕሊትሊ ከአሰብናቸው ቦታዎች ተለይተን ያየናቸው ከምላችሁ በላይ ሁሉም ሰው ሁሉም የደረጃ ተማሪዎች በቃ እቺ በትምህርት ትገፋለች፣ እቺ ዶክተር ነው የምትሆነው፣ እቺ ፓይለት ነው የምትሆነው ብለን ያሰብናቸው ሰዎች እንዳለ ሁሉም እንደዛ ሳይሆኑ ኢቭን በመሃል ትምህርታቸውን አቋርጠው ግማሾቹ ጋብቻ የፈጸሙ አሉ፣ ግማሾቹ የራሳቸውን ትንሽዬ ነገር የከፈቱ ነገር አለ። ያው ሁሉም ሳይሆን ግማሾቹ ነው የምለው። ያው ግማሾቹ ደግሞ ዶክተር ሆነዋል፣ ፓይለት ሆነዋል። ጎበዝ ተማሪዎች ማለት ነው፣ የደረጃ ተማሪዎች። ስለዛ እዚህ ጋር ራሱ ሁሉም አንደኛ ወይም ደግሞ ደረጃ የሚወጡ ተማሪዎች እንዳለ እነሱ ራሱ እዛ ቦታ ላይ ወይም ደግሞ የሚፈልጉበት ቦታ ላይ ይደርሳሉ ማለት አይደለም። ልክ የሆነ አደልት ኤጅ ስትገቡ የሚነግራችሁ ነገር አለ እንደማይሆን። ይሄ የምናስበው ነገሮች ይሄ ዲሉዥን ቲንኪንግ የሚባለው ወይም ደግሞ ይሄ ፋንታሲ ቲንኪንግ የሚባለው ነገር እንዳለ ይቀራል። እኔ ዶክተር ሆኜ፣ እኔ ፓይለት ሆኜ፣ እኔ ሆስተስ ሆኜ ምናምን ነገር የምንለው ነገሮች እንዳለ ይቀራሉ። ሁሉም ህይወት በሰጠው ነገር ነው በቃ የሚሄደው ሁሉም ሰው ማለት ነው። እና ደግሞ ህይወት ደግሞ በመሃል የሆነ ነገር ትሰጣችኋለች። ሳታውቁት ያ ነገር ስኪላችሁ ያ ነገር ሆቢያችሁ እንደሆነ ይነግራችኋል። ለምን ያ ዲሉዥን ቲንኪንግ ያቆማል። ልክ 12ኛ ክፍል ወይም 18 ዓመታችሁ ሲሞላ ዲሉዥን ቲንኪንጋችሁ ስለሚያቆም ማለት ነው ወደ ሪያሊቲ እንመጣለን። ሞር ያኔ ስለ ሪያሊቲ ማሰብ ስንጀምር ራሳችሁ ስኪል ሊሆናችሁበትን ነገሮች እንዳለ ህይወት ራሱ ታሳያችኋለች። እና አሁን ደግሞ ላይክ የዛኔ ደግሞ የደረጃ ተማሪዎች ያልነበሩት ደግሞ ደረጃ ተማሪዎች ይሆናሉ ተብለው የሚጠበቁበት ቦታ እነሱ ደርሰዋል። እነሱ እዛ ቦታ ላይ ተቀምጠዋል። ለምን ይሄ እንዳለ የዛኔ 12ኛ ክፍል ባመጡት ውጤት ወይም ደግሞ እስከ 12ኛ ክፍል ያደረጉት ነገር አይወስነውም። ስላልወሰነው ነው። እድል አለ፣ ራስ ላይ መስራት አለ፣ በጣም ብዙ ነገር አለ። እነዛ የደረጃ ተማሪዎች ይደርሳሉ ተብለው ያሰቡበት ቦታ እነዚህ ዝቅተኛ ተማሪዎች ደርሰው ቁጭ ብለው ይታያሉ ደግሞ አሁን ማለት ነው። ይሄ ሁሉ ነገር እንዳለ it's a perfect example እስከ 12ኛ ክፍል ወይም ደግሞ ውጤታችን ያሳለፍነው ትምህርት እንዳለ ወይም ዝቅተኛ ተማሪዎች ነገር እንዳለ ያሳለፉት እንዳለ ህይወታቸውን አልወሰነውም። ዩሲ ይሄ ነው ዋናው ትልቁ ትምህርት ህይወት ላይ። ስለዛ አሁን ማድረግ ያለባችሁ አንደኛ ነገር ራሳችሁን ስኪላችሁን ማየት ነው። ምንድነው እኔ ጎበዝ የሆንኩት? እኔ ምን ላይ ጎበዝ ነኝ? ምንድነው
ደስ የሚለኝ ሳረግ ምን አይነት ስራ ብሰራስ አሪፍ ነው በዚህ ሰዓት ብሎ ማጥናት አንደኛ ወሳኝ ነገር ነው። እና አሁን ነገ የመጀመሪያው ነገር ውጤት ስትከፍቱ ወይም ውጤታችሁን ስታዩ የሚመጣው ቁጥር እናንተ ማንነታችሁን የሚገልጽ ቁጥር አይደለም፣ በፍጹም አይደለም። ይቺ ዓለም አሁን ያለንበት ሁኔታ እንዲሁም ሞር አሁን በትምህርት ትልቅ ቦታ የደረሰ ሰው ምናምን ቦታ አይደለም እያላት ያለችው። ሞር ምን አዲስ ያመጣል ይሄ ሰው ምን መፍጠር ይችላል፣ ይሄ ሰው ምን ማድረግ ይችላል፣ ምን የተለየ አስተዋጽኦ አለው የሚለውን ነገር ነው ሞር እያየች ያለችው ይቻላል። እንደዚህ አይነት ሰዎች እንደው ሞር ተቀባይነት አላቸው የትም ቦታ። ስለዛ ራሳችሁን ዝቅ ሳታደርጉ ራሳችሁን አይሆንልኝም ላይፍ ለኔ አይደለም ብላችሁ ሳታስቡ ነገውኑ አይደለም ኦፍ ኮርስ ከዚህ ካላችሁበት ሙድ ለመውጣት ራሱ ትንሽ 1 ሳምንት 2 ሳምንት ሊፈጅ ይችላል which is okay። ለምን 12 ዓመት ሙሉ የጠበቅነው ውጤት ነበረ ግን አልመጣልንም። ስለዛ it's okay ታይም ሊወስድ ይችላል። ግን እቺ ከ2 ሳምንት ወይም ከ3 ሳምንት ማለፍ የለበትም። ለምን ህይወት ቆሞ አይጠብቃችሁም፣ በፍጹም ቆሞ አይጠብቃችሁም። አሁን ደግሞ ባለንበት ሰዓት ወይም ባለንበት ጊዜ ህይወት እንዴት እንደምትፈጥን እያያችሁ ነው። ስለዛ በፍጹም ቆማ ትጠብቀኛላችሁ ብላችሁ ማሰብ የለባችሁም። ተነስታችሁ ዛሬ ምን ብሰራ አሪፍ ነው፣ ዛሬ ምን ብሰራ አሪፍ ነው ብላችሁ ማሰብ ያለባችሁ። ዛሬ 200 ብር ሰርታችሁ ገባችሁ ማለት ወይም ደግሞ 200 ብር ሰራችሁ አግኝታችሁ ገባችሁ ማለት ነገ ያቺ 200 ብር 2000 ብር ሆናችሁ ታገኛላችሁ። ያ 2000 ብር እንደዛ ነው ቀስ ያለ ሰውም ማደግ የሚችለው። ስለዛ እባካችሁን የዛሬ ውጤታችሁ የእናንተን ማንነት ሊገልጽ አይገባም። ማንም ሰው ቢመጣ ውጤት በጣም አሪፍ፣ ባይመጣም ምንም ችግር የለውም። በተለይ በዚህ ጊዜ እውነቱን ደግሞ ልንገራችሁ ይሄ ድሮ አሁን ይሄ ሲስተም ከመቀየሩ በፊት አሁን ለምሳሌ ከ100,000 ተማሪዎች ውስጥ 90,000 ተማሪ ቢያልፍ ድሮ ዩኒቨርሲቲ ፈርስት ይር ላይ ያ 90,000 ተማሪ 50,000 ሆኖ ይቀራል። ሰከንድ ይር ላይ ያ 50,000 ተማሪ ወደ 30,000 ሆኖ ይቀራል። ይሄ ነው ኢማጂን 2 ዓመት 3 ዓመት ድጋሚ ማባከን ምንም ትርጉም የለውም። ይሄን ህይወት ወይም ደግሞ ይሄንን ታሪክ ማትሰሙት ደግሞ ሜቢ አብዛኛዎቻችሁ ላይክ የዩኒቨርሲቲ ሰው ስለማታውቁ ይሆናል ወይም ደግሞ ዩኒቨርሲቲ እንዴት እንደሆነ ስለማታውቁ ይሆናል። እንደዚህ ዩኒቨርሲቲ ውስጥ 6-7 ብሎክ የነበረው የመጀመሪያ ባች ሁለተኛ ይር ላይ ያ 6-7 ብሎክ 3 ሆኖ ብሎክ ልታገኙ ትችላላችሁ። ያ 3 ብሎክ ሶስተኛ ይር ላይ 1 ሆኖ ልታገኙ ትችላላችሁ። እንደዚህ ያለ ነው ዩኒቨርሲቲ ላይፍ የራሱ የሚቀጥለው። ስለዛ ኢማጂን ላይክ 3 ዓመት 4 ዓመት ማቃጠል ድጋሚ ያን 3 ዓመት 4 ዓመት በራሳችሁ ላይ መስራት ወይም ደግሞ የራሳችሁን ስኪል ማዳበር እየቻላችሁ ማንም በዚህ ሰዓት ግቡ በዚህ ሰዓት ውጡ ለምን እንደዚህ አላመጣችሁም ሳይላችሁ ሲቀር ቀርቶ ማለት ነው። እና እባካችሁ ይሄ ውጤታ ራሳችሁን ሊገልጽ አይገባም። ሌላው ወሳኝ የሆነው ነጥብ ደግሞ የራሳችሁን ውጤት ከጓደኞቻችሁ ጋር አለማወዳደር ነው። እንደ ኢትዮጵያ ማህበረሰብ እናንተ ባትፈልጉትም ወላጆች ያደርጉታል። ይሄው የአክስት ልጅ እንደዚህ አመጣ፣ ይሄው የጓደኛ እንደዚህ አይነት ውጤት አመጣ። ይሄ ፒር ፕሬሸር ማንኛውም የኢትዮጵያ ፋሚሊ ውስጥ ያለ ነገር ነው። በጣም የሚያሳዝን ነገር ነው። ያው መቀየር መቼም አይቻልም። ይሄንን ኦፍ ኮርስ ጀነሬሽን እየተተካ ሲመጣ ሊቀየር ይችላል። ግን ወላጆች እንደዚህ ማለታቸውን አያቆሙም። በጣም ምንም የሚያሳዝን ነገር ነው። ግን እናንተ እንደዚህ ሲሏችሁ ለመጥፎ ራሱ አትውሰዱት። ለምን ይሄ ማንም ወላጅ የሚጠብቀው ነገር ነው። በተለይ ደግሞ የኛ ጀነሬሽን ያልሆኑ ወላጆች የሚጠብቁት ነገር ነው። አብዛኞቻቸው በትምህርት ስላልሄዱ ወይም በትምህርት ስላልመጡ በልጆቻቸው ላይ የሚጠብቁት ነገር ነው እና በልጆቻቸው ላይ አለማግኘት እንደ ዲስአፖይንትመንት ሊወስዱት ይችላሉ። ግን
ኦፍኮርስ ይሄ ነገር ደግሞ እንደ አንድ የሚያሳዝን ነገር ወይም ደግሞ ዲስአፖይንት እንዳረጋችኋቸው ሊሰማችሁ ይችላል። ግን በቃ ለእናንተ አልሆነም። ለእናንተ ያልሆነው ነገር መቀበል ነው እንጂ መታገል አይደለም። እንደገና ደግሞ ሌላ ደግሞ ማለት የምፈልገው ነገር ውጤታችሁ ራሳችሁን ዲስአፖይንት ራሱ ሊያረጋችሁ ይችላል። ግን ትንሽ ጊዜ እባካችሁን በትንሽ ጊዜ ከዛ ሀዘኔታ እንድትወጡ ብዙ ጊዜ እንዳይወስድባችሁ ወዲያውኑ የሆነ ነገር ፈልጋችሁ ማግኘት እንዳለባችሁ መወሰን አለባችሁ። እና በተረፈ ወላጆቻችሁ እናንተን ሲያወዳድሯችሁ ወይም ከሌላ ሰዎች ጋር ወይም ከቤተሰብ ልጆች ጋር ሊሰማችሁ አይገባም በጭራሽ። እነሱ እንደነገርኳችሁ የመጡበት አካሄድ ነው። ስለዛ ሊሰማችሁ አይገባም። እናንተ ተነስታችሁ እንዲሁም ሞር ላይክ እንትን ሆኗችሁ ኢነርጂ ሰጧችሁ እንደዛ ብቻ ስለዋሏችሁ አሳያችኋለሁ ብላችሁ ማሳየት ነው። አሁን ደግሞ በጣም ደስ የሚለው ነገር ድሮ የምናውቀው እንደዚህ ቴስቲሞኒ ወይም ደግሞ አንድ ሰው አረገዋለሁ፣ እናቴ አረገዋለሁ፣ አባቴ አረገዋለሁ ብለው የሚነሱ ሰዎች እንዳለ ድሮ የምናውቀው በአሜሪካ ነው። አሁን ለምሳሌ ወይም በውጭ ሀገር ነው። ወይም ደግሞ ለምሳሌ እናቴ ላይ እኔ መኪና ገዝቼ ያሳይሻለሁ ምናምን የሚሉ ሰዎች ይኖራሉ። እንደዚህ ታዋቂ የሆኑ ሰዎች ወይም ደግሞ ታዋቂ እየሆኑ ያሉ ሰዎች በውጭ ሀገራት ውስጥ ከዛ አሳይቷቸው ቪዲዮ ሲሰሩ ምናምን እናያለን። አሁን ግን እንደዚህ አይነት ነገር ራሱ ኢትዮጵያ ውስጥ እያየን ነው። በቲክቶከሮች እያየን ነው፣ በተማሪዎች እያየን ነው፣ በሁሉም ነገሮች እያየን። ይሄ ሁሉ ራሱ አንድ ሊያጠነክረን የሚገባ ነገር ኦኬ ሀገሬም ሊሆን ይችላል ማለት ራሱ ትልቅ ነገር ነው። ስለዛ ይሄ ራሱ ራሳችሁን አጠንከራችሁ መነሳት ብቻ ነው ያለባችሁ። ሌላው ደግሞ ስራ እንዳትንቁ። ምንም አይነት ስራ እኔ እዚህ ድረስ እንደዚህ ሆኜ አልደኩም፣ ይሄ ስራ ይገባኛል፣ ይሄን እንደዚህ እንዳትሉ። ያቺ 500 ብር ነገ 5,000 ብር ሆናችሁ ልታገኟት ትችላላችሁ። ያቺ 5,000 ብር ደግሞ ነገ 500,000 እንደዚህ ያለ ነው። ኢቨን ሀብታሞች ራሱ ሀብታም የሚሆኑት። ስለዛ መቼም ስራ እንዳትንቁ። አሪፍ ትምህርት ቤት ተምራችሁ ሊሆን ይችላል፣ ወይም ደግሞ አሪፍ ትምህርት ያልሆነ ተምራችሁ ሊሆን ይችላል። ስለዛ ራሳችሁን እንደዚህ አይነት ውሳኔ ስትወስኑ ወይም ደግሞ ምን ባረግ ይሻለኛል ብላችሁ ስትወስኑ እባካችሁን ስራ እንዳትንቁ። ባገኛችሁበት ገብታችሁ ያቺ ትንሽ ብርን ይዛችሁ ሌላ ደግሞ አቅጣጫ መፈለግ ይሻላል። ስለዛ ሁለተኛ ምክሬ ይሄ ነው። እና በመጨረሻ ማለት የምፈልገው ነገር ይሄ ነገር ህይወታችሁን እንደጎተተባችሁ ወይም ደግሞ ህይወታችሁን ትክክለኛ ቦታ እያልወሰዳችሁ እንደሆነ እንዳታስቡት። ገና ህይወታችሁን የሚወስድበት እድሜ ይኖራል። እመኑኝ። ልክ ስራ ተቀጥራችሁ ስትሰሩ ወይም ደግሞ አንድ ነገር እየሰራችሁ ስራ ላይ ብቻ ስታተኩሩ ወይኔ ቤተሰብ ሳልመሰረት፣ ወይኔ እንደዚህ ሳላደርግ ለቤተሰቦች የምትሉበት ጊዜ ደግሞ በጣም ሰፊ ነው። በጣም ስለዛ አሁን እንደዚህ ቁጭ ብላችሁ ስታስቡት ህይወታችሁን እንደቆረጠባችሁ ወይም ደግሞ ህይወታችሁን በማሰባችሁት ደረጃ እየወሰዳችሁ እንዳልሆነ እንዳታስቡት። እንዲሁም ይሄ በጣም አሪፍ ኦፖርቹኒቲ ነው ብዬ ነው የማስበው። በቃ ላይክ እንደ ውጤት ካልመጣላችሁ ሁለተኛ ወይም ደግሞ እንደዚህ ወደ ትክክለኛ ህይወት ቶሎ እንድትገቡ ነው የሚያደርጋችሁ። እድል እየሰጣችሁ ነው ብዬ ነው የማስበው። ለምን በአሁኑ ጊዜ ቶሎ እድል መሰጠት የተሰጠው ሰው ነው ትልቅ ቦታ እየደረሰ ያለው። አሁን እንደዚህ ትላልቅ ክሬተሮችን ራሱ ፌስቡክ የሰሩት ማይክሮሶፍት ቶሎ ከትምህርት የወጡት ቶሎ እድልን ለማግኘት ነው፣ እድላቸውን ለማየት ነው። እድላቸውን ሞከሩ፣ ተሳካላቸው። ስለዛ አሁን ለእናንተም ቶሎ እድል ተሰጣችሁ የራሳችሁን ስኪል እንድታዳብሩ። 12ኛ ክፍል ተመርቃችሁ ብትጨርሱ ኖሮ ያው የእናንተ ውጤት ያልሆነው ውጤት ይዛችሁ ብትገቡ ወደ ዩኒቨርሲቲ እራሳችሁን ነበር የምትጎዱት። ለምን 3-4 ዓመት
ሊቆረጥባችሁ ነው ድጋሚ ያንን ስኪላችሁ ሳትፈልጉት ማለት ነው። ስለዛ እንዲሁም ይሄ እንደ ትልቅ እድል አድርጋችሁ ወስዳችሁት እንደ ማነሳሻ ሆናችሁ ተነስታችሁ ነው ማድረግ ያለባችሁ። በአሁኑ ጊዜ በጣም ብዙ ስራ እድል አለ። በተለይ ደግሞ እንደ የሶሻል ሚዲያ እንደ ማርኬቲንግ እንደዚህ አይነት ስራዎች በጣም ኢትዮጵያ ውስጥ እየተስፋፉ ነው። ስለዛ እባካችሁን ራሳችሁን በጣም የሆነ ነገር ስኪል ያዳብራችሁ እንትን ማድረግ ነው መጓዝ ነው ብዬ ነው የማስበው። ምንም ማዘን አይገባም፣ ማልቀስ አይገባም። በቃ የእውነት 12ኛ ክፍል ጨረሳችሁና እቺ ውጤት አልመጣም ብላችሁ አትዘኑ። ገና ህይወት ከግማሽ ሳትጀምሩት እንደዚህ ራሳችሁን አትጉዱ። ገና ትልቅ ሆናችሁ ደግሞ ብዙ ነገር ሳይሳካላችሁ ወይም ደግሞ ከአምስቱ ሁለቱ ብቻ ተሰክቶላችሁ እድሜ ልካችሁ የምትኖሩበት ህይወት አጋጣሚ ሊኖር ይችላል። ስለዛ እንዲሁም እንደ እድል አድርጋችሁ ቆጥራችሁ እያመሰገናችሁ ስለዛ ዛሬ ይህ ቪዲዮ በዚህ ያቆማል። በጣም መልካም እድል ውጤት ለሚመጣላችሁ ሰዎች፣ ላልመጣላችሁ ሰዎች ደግሞ አይ ሆፕ ሁሉም ነገር እንደሚስተካከልላችሁ ፊውቸራችሁ አሪፍ እንደሚሆን ለሁላችሁም። ስለዛ ጠንከር በሉ፣ አይዟችሁ፣ ሁሉም ነገር ያልፋል። ያው እስካልፍ ያለፋል ነው የሚባለው። እና አመሰግናለሁ ስላዳመጣችሁኝ። በሚቀጥለው ኤፒሶድ እስከምንገናኝ ድረስ መልካም ሳምንት እላችኋለሁ።